ፎቶ ማንሳት የማይችል ሰው ቢኖር የኔ ባል ነው። ምንድን ነው በአማርኛ አገኘታ ሆድ ግን ማለት ነው በቃ በጣም ከባድ ነገር ነው። ይገርም። እኔ እኮ ለሰው ተሂዶ የሚሰጥ መስሎኛል። ለካ የአዞ ጓደኛ የጅገና ጀንበር ነው የሚባለው በኢትዮጵያ። አሁን ከባሌ ጋር ወካችንን እናርጋ ይመስላችሁ? ካፕሎች አሉ። የዛሬን አያርገውና ሞዴል ነበርና ጠየምሽ ሲመጣ ደግሞ ብርዱ በጣም እየጨመረ ነው እና ያምራል። ሲያምር የሆነ የድሬዳዋ ከዚራ ጥራ ስር የሚባለውን ይመስላል። ከዛ ወደ ፓርካችን እንገባለን። ባዶ ቦርሳ ቢሆንም ቦርሳ ጨምረናል። ሰላም ሰላም፣ እንዴት ናችሁልኝ? ደህና ናችሁ? መቅዲ ነኝ። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ማየታችሁ እንዳትረሱ። በዛሬ ቪዲዮአችን ማለት ነው ከቤት እንውጣና ዞር እንላለን ማለት ነው። ከቤት ከወጣሁ ትንሽ ቆይስላችሁ ሱፐር ማርኬት ምናምን እንወጣለን ምናምን እና ዛሬ እሑድ ነው። ስለዚህ ባለቤቴም ስራ ስለሌለው እረፍት ስለሆነ እንግዲህ ዝም ብለን ከተማ ዞር ብለን እናያለን። ሞሎች እንሄዳለን፣ ፓርኮች እንሄዳለን ምናምን። ስለዚህ አብራችሁን ቆዩ እና ማለት ነው ሰሞኑን በጣም አየሩ ቀዝቃዛ ነው እና መቼ ዕለት ራሱ በቃ ተደፋፍሬ ያን ያህል በደንብ ሳለብስ ወጥቼ ጉንፋን አጠናግሮኝ ተመልሻለሁኝ እና ስመለስ እቃ ካፈነኝ አፍንጫዬን ምናምን ጉንፋን ያዘኝ፣ እንደ ጉንፋን ሆነብኝ ማለት ነው። እና ለዛ ምን እንደምለብስ አላውቅም፣ ግን ደራርቤ ብዙ ነገር መልበስ አለብኝ ማለት ነው። ለዛ ሲጀመር በቃ እኔ እኮ ግራ ነው የሚገባኝ ምን እንደምለብስ ራሱ። እሺ ሆድ ግን ማለት ነው በቃ በጣም ከባድ ነገር ነው። ልብስ ላይ በጣም ትልቅ አስተዋጽኦ ነው ያለው። እኔ በፊት ምንም ብለብስ ያምርብኝ ነበር ብታይ፣ አሁን እንዴት ልሁን? ያለች ቤል ታይት ነች፣ ከስርም ሌላ ታይት ሊደረብበት እና ከዛ ከላይ ጃኬት ላክ። ከባድ እኮ ነው። እቺን ጃኬት አለች ግን ይሄዳሉ ነው ጥያቄ። another one ጃኬት ሜቢ ይሄም አለ። ካፖርት ይሻለኛል ወይስ ጃኬት ይሻለኛል? ይሄ ካፖርትም አለ። እስቲ ቆይ እንሞክረውና እየለበስን እንወስናለን ማለት ነው። ሱሪዎቼ ጅንሶቼ ምናምን በቃ አይበቁኝም እንዳለ። ለእርግዝና ብዬ ደግሞ የገዛኋቸው የሉም። ቢኖሩም የሆነ አጫጭር ቀሚሶች ናቸው። እነሱ ደግሞ ለብርድ አይሆኑም። ስለዚህ ይህንን ስታይል እናደርጋለን። ለብሼ ይመለስ። እሺ ላሳያችሁ ማለት ነው። እንደዚህ ለበስኩኝ። ሁለት ታይት ነው ባይዘው ያደረኩት። ከስርም ታይት አለ፣ ከዛ እቺ ከላይ ቬል ታይት አለች። እንደዚህ ለበስኩኝ። ይሄ ከታችኛው ሴፍ ነኝ፣ ምንም አይበርደኝም። ከላይ ግን በጣም ነው የሚበርደኝ። ስለዚህ ወይ ካፖርት ማድረግ አለብኝ ወይ ደግሞ ጃኬት ማድረግ አለብኝ። ስለዚህ እንምረጥ፣ እናንተም አብራችሁ ምረጡ። የባለፈው የብርድ ሁኔታ ስላሰጋኝ በቃ መልበስ አለብኝ በደንብ ነው። እስቲ አብረን እንመርጣለን። እንደዚህ እንዴት ነኝ? እንደዚህ እንዴት ነው? አንደኛ ይሄ ነው ትመርጣላችሁ። እሺ እኔ ደግሞ ቆይ በመስታወት ሊወዛ ጋር። እሺ ሁለተኛ ደግሞ እቺን እንሞክር። እኔ ባይዘው ጃኬት ባለብስና እንደዚህ በሆን ነበር ደስ የሚለኝ። ያምራል እንደዚህ። ጫማ አላረኩኝም፣ ጫማ አላረኩኝ። ብርዱ ከሚያጠናግረኝ ግዴታ መልበስ አለብኝ። ሁለተኛ ደግሞ እቺ ነች። ናውጣ ፎቶ ልስጥህ ወይስ ወስደሃል? እና ሁለተኛው ይላችሁ ይሄ ነው።
ከላይ የምደርባቸውን እውነት ለመናገር ምንም አልወደድኳቸውም፣ ግን ከቅድሙ እችኛዋ ቀለል ያለች ነች። እችኛዋ ትሻላለች መሰለኝ። እንግዲህ እዩት። ከዛ ደግሞ ሶስተኛ ካፖርት አለ። ይሄ ከለር አለ፣ ጥቁርም አለ። እስቲ እናወዳድር። እሺ ምን ትላላችሁ? ከዛ ጫማ ጥቁር ባረግ፣ ጥቁር ቦርሳ ባረግ እንደዚህ ካፖርት ይሻላል እንዴ? what do you think? የምታስቡትን እስቲ ንገሩኝ እናንተ። እሺ የመጨረሻ ሌላ ኦፕሽን ደግሞ እሺ እቺና ካፖርት አለች። እንግዲህ እኔ ዲሳይድ ለማድረግ ግራ ገብቶኛል። ግን እናንተ የመረጣችሁልኝንም ንገሩኝ። እኔም ደግሞ የትኛውን እንደለበስኩ እነግራችኋለሁኝ፣ አሳያችኋለሁኝ። ጫማ ልልበት መሰለኝ፣ ከጫማ ጋር ሲሆን ሞር ያስታውቃልና የትኛውን እንደመረጣችሁልኝ ንገሩኝ። እኔ ደግሞ የወሰንኩትን አሳያችኋለሁ። ይኸውላችሁ ላሳያችሁ ጫማዬን አድርጌ ማለት ነው። እንደዚህ ነው ያምር ነበር፣ እንደዚህ ማለት ነው። ከዛ ካፖርቱን ሲደርብ ግን ውበቱ ይጠፋል። በቃ እግዚአብሔር ኮምፕሊትሊ ውበቱ ይጠፋል። አትሊስት እንደዚህ ግን እሻላለሁ። እንደዚህ ተመችቶኝ ነበረ እኔ። ለማንኛውም ግን አንዱን ካፖርት ለብሳለሁ። ይኸው እዚህ ጋር ያተራመስኩትን ልብስ እያያችሁ ነው። እዚህ ጋር ካፖርቶቹን ዘርግፊያቸዋለሁ እና ስመለስ አስተካክለዋለሁ። ጆሮ ጌጥ ላድርግ እስቲ። እንግዲህ ጆሮ ጌጤን አድርጌያለሁ። እንዴት ነኝ? ፀጉሬን ባይቶ የራሴ ነኝ ያስያዝኩት። ለነገሩ እዚህ ማን ያስይዝልኛል? እሺ ከዛ ደግሞ ሽቷችንን እንቀባለን። አፖስቶ ከዛ እንግዲህ ያልኳችሁ ካፖርት የትኛው መሰላችሁ? ይሄኛው ነው። ብዙም ደስ አይልም፣ ግን በቃ አማራጭ የለኝም። ይሄ የባሌ ሽቶ ነው ወይ ልቀባበት። ኦኬ አፖስቶ ከዛ ይሄን እናደርጋለን። ታሞ ከመማቀቅ አስቀድሞ መጠንቀቅ ይላል ሀበሻ ሲተርት። ስለዚህ በቃ እንደዚህ ለበስኩኝ። እንዴት ሆነ መሰላችሁ? ይታያችሁ ይሆን? ያ እንደዚህ ሆኗል። ይሄንን እንደዚህ ላድርገው ወይስ ምን ላድርገው አላውቅም። ብቻ እንደዚህ ሆኛለሁ ለማለት ነው። ሶ እንውጣ እንግዲህ በስተመጨረሻ ይሄ ጉንፋን ቦርሳ ጨምረናል። ባዶ ቦርሳ ቢሆንም ቦርሳ ጨምረናል። አትሊስት የሆነ ውበት ይሰጣል፣ ግሬስ ይሰጣል። የዛሬን አያርገውና ሞዴል ነበርና ለማንኛውም በቃ እንደዚህ ይሆናል ፋይናል ሉኬ። ስለዚህ አብረን እንውጣ። እሺ እንግዲህ ጉዟችንን ጀምረናል ማለት ነው። ፀሐይ እኮ አለ፣ ግን ፀሐይ እያለ የሚበርድ ታውቃላችሁ? ይበርዳል።
ይበርዳል። በቃ ከፈት እንደ ይታል። ኦኬ ለዛ ነው። አይ ደህና ነው እና አላችኋለሁ። ፀሐይ አለ ግን በጣም ይበርዳል፣ ብርድ አለ። ታዋኑ ራሱ አፍንጫዬን እንትን እያለኝ ነው። እና ለማንኛውም ጉዟችንን ጀምረናል። ዞር አድርጌ ከተማውን አሳያችኋለሁ። አሁን እኮ መብራት ላይ ቆመን ነው። ሁላችሁ ፀሐይቱ ያልኩትና ፀሐይቱ አውቄ እኮ ነው ያልኩት። ተሳስቼ ይመስላል የገጠር እንትን ብዬ ይመስላል ነው ፀሐይቱ ስል አውቄ እኮ ነው ያልኩት። ለማንኛውም እዚህ ጋር የሆነ ላይብራሪ አለና ባሌ የሚመልሰው መጽሐፍ ስላለ ቀድመን ወደዛ እየሄድን ነው። እንገባለን። ፍላት ቀርጸኝም ውስጥ አመሰግናለሁ። ብቻ እዛ ጋር ትልቅ ላይብራሪ አለች፣ አሳያችኋለሁ እሱንም እና መጽሐፋችንን መልሰን ከዛ እንወጣለን ወደ ፓርክ። እሺ እና ይኸውላችሁ መጽሐፋችንን ይዘናል ወደ ላይብራሪ እየሄድን ነው። አሳያችኋለሁ። በጣም ትከብዳለች። ያ ነው ላይብራሪው እና መጽሐፋችንን መልሰን ከዛ ወደ ፓርካችን እንገባለን። ሶ ከቻልኩ ላይብራሪ ውስጥ ትንሽ ቀርጽላችኋለሁ። ይኸውላችሁ ላይብራሪው በእሑድ ቀን ብዙ ሰው አለ። እሺ ሰው ይኖራል መሰለኝም ነበር። ውሻ ናት፣ ቅድም ስትጮህ ነበር። ኦኬ እነዚህ ናቸው መመለሻ። ቡክ ሪተርን ይላል። እነዚህ ናቸው እንካ መለሻ። ሲገርም እኔ እኮ ለሰው ተሂዶ የሚሰጥ መስሎኛል። ለካ እንደዚህ ነው የሚደረገው። ብቻ መጽሐፋችንን መለስን። ግቢው እንዴት አባቱ እንደሚያምር ደስ የሚል ላይብራሪ ነው። እዚህ ጋር ማለት ነው ፎቶ ካልተነሳው ብዬ ካፖርቴን አልቄ ፎቶ እየተነሳው ነበረ። ቦታ ያምራል። በቃ አሁን ይበቃናል። እንግባ ወደ መኪናችን እና ወደ ፓርክ ደግሞ እንሂድ። እሺ እንግዲህ አሁን ጉዟችንን ጀምረናል ወደ ፓርክ ማለት ነው። ሲቲ ፓርክ ነው የሚባለው። ሲቲ ፓርክ ነው የሚባለው የምንሄድበት ፓርክ ማለት ነው። ከዚህ በፊት በማታ ሄደን እናውቃለን፣ ግን እንደዚህ በደንብ ምናምን አይቼው አላውቅም። በማታ እንዲወክ ምናምን ለማድረግ ሄደን እናውቃለን። ሶ ከዛ ውጪ እንደዚህ በደንብ ስላላየሁት እኔም ለመጀመሪያ ጊዜ ነው ማየው። ሰፊ ነው ብለኸኛል፣ ትልቅ ነው በጣም ምናምን ብለኸኛል። ብቻ እናየዋለን አብረን። ይኸውላችሁ እንግዲህ እየደረስን ነው ቦታው። ባለፈው አንዱ ኮሜንት ላይ ፖል አለ እንደዛ ሀገር ሲለኝ ነበር። እንግዲህ ማአት ነው ገመድ ምናምን ያለው እዚህ ጋርም እያየሁት ነው። ያምራል ቦታዎች። አክቹዋሊ አሁን ኢትዮጵያም ፓርክ በፓርክ ሆናችኋል አይደለ? ፓርክ አለ። ብዛት ማረን በደላችንን ወይ መተላለፊ ነው እንዴ ደምስስልኝ። ሰውዬው እዛ ጋር እየሮጠ ነው እንዴ። ባለፈው በመጣንበት ጋር ለምን አንገባም ታዲያ? መግቢያው ኦኬ ብለህ ነው የመጣኸው? ይኸው ሰውዬውን እየሮጠ ነው በዚህ በጠራራ ፀሐይ። ለነገሩ ግን ይበርዳል። አይ ይሞቀዋል እየሮጠ ሲሆን። ኧረ እዛ ጋር እየሮጠች ነው። ጎበዝ ናቸው ግን። እሺ ትታያቸዋለች። በጣም ትልቅ ነው ፓርኩ ነው። ይኸውላ ትልቅ ነው። ሲያምር። ይሄ የሆነ የድሬዳዋ ከዚራ ጥራ ስር የሚባለውን ይመስላል፣ ግን ከድሬዳዋ ይሄ ያምራል። ቴኒስ ሴንተር፣ ቴኒስ መጫወቻ ቦታ ማለት መሰለኝ። ልትመለስ ነው? የሆነ ጊዜ በማታ መተናል እንደዚህ አካባቢ። ከዛ ተመለስን ፈርተን። እሺ
እንግዲህ ወስነን ወደዚህኛው መተናልና ፓርክ ማረጊያ ቦታ እየፈለግን ነው። እዝገልግባ ስለዚህ ፓርክ አድርገን ደግሞ እንወጣለን። ወደኝና ማለት ነው። ጃኬት ለብስ ነው መዘነጥ ይቅርብኝ አይመስላችሁ? ይወርዳል። የሚወርድ እኮ አይመስልም ግን በስመ አብ ወወልድ ወመንፈስ ቅዱስ በጣም ነው ሊያቋርጠን እንሂድ። እኔ እንጃ ብቻ ደስ እንዳለ ባለፈው በሄድንበት ማለት ነው። ባለፈው በዛ ጋር ነው የሄድነው። አምጣ ውሃውን ልቀበል። እንድጠጣ አልፈልግም። እና ፓርኩ ደስ ይላል። ዞር ዞር እያልን ደግሞ እናያለን። በዛውም ወክ እናድርግ ማለት ነው። ቆፍ አሁን እዚህ ጋር መንገድ ምናምን ነው። ትንሽ ለየት ያለ ነገር ካለ አሳያችኋለሁ። አሁን ከባሌ ጋር ወካችንን እናርጋ አይመስላችሁ? ትስቃለህ? ሰው እዚህ ጋር ማለት ነው ውሃ አለ። አርቲፊሻል ነው ፍሌ ውሃ። እሺ ምንድነው ልልክ የነበረው? ምን አለ ነው እዚህ ጋር ያላችሁ? አሊጌተር ነው ያላችሁ? ይላል እዛ ጋር። ምንድነው በአማርኛ አሊጌተር? የአዞ ጓደኛ ብቻ አሊጌተር አለ። ተጠንቀቁ ይላል። ሰው ይበላል። እሺ ለማንኛውም ይታያል ውሃው ምናምን ይታያል። በጣም ቆሻሻ ነው ግን እሺ ይኸው ቀላጋ ነገር ነው እንዴ? እንደዛ ይመስላል። እንደዚህ እኮ ነው ኦይስተር የምንበላው። የሚበሉት ነገሮች አይ ይሄ ራሱ አይደለም። ይሄማ በቃ እኮ እንደዚህ አይነት ነገር የሚበሉት አወኩት። እሺ ወይኔ ይበርዳል በጣም እግዚአብሔሩ። ሊበርድ እኮ አይመስልም። ሰው በቃ ውሃው ምናምን እንደዚህ ነው። አርቲፊሻል ነው አልከኛ? ግን ያምራል። እሺ አይታይታል። መንፈሳችሁን አትዙ። ደስ ሲል ጓንት ያስፈልገን ነበር። በረደህ በጣም እንጂ እኔ እንደዚህ ጋር ስፔስ ፉል ብሎት ነበረ። እሺ እነዛ ዳኪዎቹ ምንድን ነበሩ? መርከብ ናቸው? ምንድን ይፈልጉ? ጀልባ ናቸው። እነዛ ጀልባ ናቸው። እንግዲህ ገንዘብ ተከፍሎ ይሄዳሉ ማለት ብቻ በጣም ነው የሚበርደው። እግዚአብሔር አልቻልነውም። ሁሉም ግን እንደዚህ እያለን እዚህ ደርሰናል። እንዙር አሁን ብርድ አልበገራቸው ምን አልበገራቸው አሉ ሰዎች ነው። ቦታ ግን ደስ ይላል። እውነት ደስ ይላል። እሺ ደስ የሚል ቦታ ነው። ብቻ እንደዛ ነው። ያምራል በጣም እናላችኋለሁ ማለት ነው። እዚህ ጋር ፎቶዬን ተነሳሁኝ። በቃ ፎቶ ማንሳት የማይችል ሰው ቢኖር የኔ ባል ነው በዚህ ምድር ላይ። በቃ ስንት መከራ አንድ ፎቶ ወጥቶለታል። ከቻልኩኝ ኢንስታግራም ላይ ፖስት አደርገዋለሁ፣ ታዩታላችሁ። እና በቃ እዚህ ጋር ትንሽ እረፍታችንን አረግንና ድጋሚ ደግሞ ጉዟችንን እንቀጥላለን። እዛ ጋር ካፕሎች አሉ። እየጨለመ ነው። እሺ ስንት ሰዓት ሆኗል? ፍላይ ፓርት ኦፍ ዘ ቪዲዮ ልታቆም ነው እንደ ቪዲዮ ነው እንዴ? 5 ተኩል 11 ተኩል አንተ 11 ተኩል ነው እና 11 ሰዓት ምናምን ሌላ ጊዜ ጉንፋኔ ተነሳ። ይመሽ ነበር ግን አሁን እየተስተካከለ ነው። የገና ጀንበር እያለቀ የገና ጀንበር ነው የሚባለው በኢትዮጵያ። ትስቃለህ። እዚህ ነው የሚባለው።
ሲዝኑ ምንድን ነበር? ዊንተር እያለቀ ነው። ስፕሪንግ ዊንተር እያለቀ ስለሆነ ምንድነው ዊንተር እያለቀ ስለሆነ ቶሎ አይመስሉም። ይሻላል። 11 ተኩል ሆኗል፣ ግን ላይት አለ እና እንደዛ ነው እላችኋለሁ። ብቻ ከጨለመ መቅረጽ ካልተመቸኝ ቪዲዮን እዚህ ጋር እናቆመዋለን። ካልጨለመ ግን እቀርጽላችኋለሁ። ይኸውላችሁ እዚህ ጋር ደግሞ እየጨለመ ነው። ባይዘዌይ ቪዲዮ መጨለም ጀመረና ሰንሴቷም ትታያለች እዛ ጋር ከላይ። እዚህ ጋር ስፖርት እየሰሩ ነው። የስፖርት ሜዳ ነገር አለ። መጀመሪያ ከሩቅ ሳያቸው መጫወቻ መስሎኝ ነበረ፣ ግን የስፖርት ነው። ኧረ እንዳትወድቅች ምንድን ነው የሚስቀምጠው? ለማንኛውም እዚህ ጋር የስፖርት ምናምን መስሪያ ያለው በጣም በጣም ትልቅ ግቢ ነው ግቢው እና እዚህ ጋር የሆነ ጽሑፍ አለ። ያን ይሄን ማንበብ አልችልም፣ ደክሞኛል። ኦኬ ፊትነስ ዞን ነው የሚባለው ይሄ። ኦኬ ኤኒሃው እዚህ ጋር እንደዛ ነው እላችኋለሁ። ሲላችሁ በጣም 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 እየበረደ ይመጣ። እየመሸ ሲመጣ ደግሞ ብርዱ በጣም እየጨመረ ነውና አክቹሊ በጣም ትልቅ ነው ግቢውም። ዞሮ ለመጨረስ በጣም ስለሚከብድ ወይ በሌላ ቀን በሌላ ቪዲዮ እንሰራለን። ለማንኛውም የዛሬ ቪዲዮአችን የዛሬ ዙረታችን ይሄንን ይመስላል። ሰብስክራይብ ያላረጋችሁ ሰብስክራይብ ማድረግ እንዳረሱ። ሌሎቻችሁ ቤተሰቦቼ ደግሞ ላይክ ማድረግ፣ ኮሜንት ማድረግ፣ ሼር ማድረግ እንዳትረሱ። በጣም አድርጌ ወዳችኋለሁ። በሌላ ቀን በሌላ ቪዲዮ እንገናኛለን። ባይ